99% የሚሆኑ የዩቲዩብ ቪዲዮችን ገና እንደጫናችሁ በመጀመሪያዎቹ 24 ሰዓት ውስጥ የሚገድል አንድ ትልቅ ስህተት አለ። የሚገርመው ደግሞ አብዛኞቻችን ይህን ስህተት ለቻናል እድገት ይጠቅማል ብለን እያሰብን በየቀኑ እንሰራዋለን። አስቡት፣ ለሳምንታት እንቅልፍ አጥታችሁ ኤዲት ያደረጋችሁትን ምርጥ ቪዲዮ ፐብሊክ በተና እንደተጫናችሁ በአንድ ሰዓት ውስጥ ብቻ ቪዲዮአችሁ ቫይራል የመውጣት እድሉን በምትሰሯቸው ቀላል ስህተቶች ብቻ ተጨልሙታላችሁ። ስለዚህ በዛሬ ቪዲዮ አፕሎድ ካደረጋችሁ በኋላ በፍጹም መስራት የሌለባችሁን 10 ነገሮች ሼር አደርጋችኋለሁ። በተለይ እዚህ ዝርዝር ውስጥ ካሉት ቁጥር 4 እና ቁጥር 10 ላይ ያሉትን በሚገባ ተመልከቱ። ምክንያቱም የቪዲዮዎቻቸው ቪው ከ50 እና ከ100 አልፎ እንዳያድግ አፍነው የያዙ ዋነኛ ተግዳሮቶች ወይም ማነቆች ናቸው። ስለዚህ በዚህ ቪዲዮ ውስጥ የምነግራችሁ እያንዳንዱ ስህተቶች ካላስተካከላችሁ ሌላ ቪዲዮ መስራቱ ትርጉም የለውም። ወደ ነጥቦቹ እንለፍ። አንደኛው ቪዲዮአችሁን አፕሎድ እንዳደረጋችሁ ወዲያው የራሳችሁን ቪዲዮ አትክፈቱት። ይሄ ማለት ቢያንስ የራሳችሁን ቪዲዮ እስከ መጨረሻው ድረስ እስካላያችሁ ድረስ ማለት ነው። አውቃለሁ ቪዲዮአችሁ አፕሎድ ከተደረገ በኋላ በዩቲዩብ ላይ ያለውን ኳሊቲ ለማየት ልትጓጉ ትችላላችሁ። ግን አብዛኞቻችሁ እንደምታውቁት የዩቲዩብ አልጎሪዝም ዋነኛው መለኪያ አቨሬጅ ቪው ዱሬሽን ነው ወይም ኤቪዲ የምንለው ነው። እስቲ እንዲያርጋችሁ አስቡት። አንድ የቡና ቤት ገብታችሁ ቡና አዛችሁ አንድ ጊዜ ብቻ ፉት ብላችሁ ከምሳችሁ ብትወጡ የቡና ቤቱ ባለቤት ቡናዬ አልጣፈጠም ብሎ ያስባል። እናንተም የራሳችሁን ቪዲዮ ከፍታችሁ ለ10 ሰከንድ ብቻ አይታችሁ ስትዘጉት ይሄ ለዩቲዩብ አልጎሪዝም የሚሰጠው ሲግናል ቪዲዮአችሁ ጥሩ አይደለም የሚል መልእክት ነው የምትልኩት። ስለዚህ ቪዲዮአችሁን አፕሎድ ካደረጋችሁ በኋላ ሙሉ ቪዲዮአችሁን ከፍታችሁ እስካላያችሁ ድረስ አትክፈቱት። ሁለተኛው የቪዲዮአችሁን ሊንክ ወዲያው ለጓደኞቻችሁና ለቤተሰቦቻችሁ መላክ አቁሙ። አውቃለሁ ይሄንን ስነግራችሁ ትንሽ እያጋነንኩኝ ሊመስላችሁ ይችላል። እናም አያቴ ወይም ቤተሰቦቼ የደከምኩበትን ስራ ብታይልኝ ደስ ይለኛል ልትሉ ይችላላችሁ። ግን አያታችሁ ስለ ኤአይ ወይም ስለ ቴክኖሎጂ ፍላጎት ካሌላት የተወሰነ የቪዲዮን ፓርት ካየች በኋላ ጎበዝ ልጄ ብላ ለ30 ሰከንድ ብቻ አይታ ትወጣለች። ይህ የቪዲዮአችሁን መነሳሳት ወይም ሞመንተም ይገለዋል። ዩቲዩብ 10 ሰው ገብቶ 10ሩም ወዲያው ሲወጣ ሲያይ የሰራችሁት ቪዲዮ ዋጋ እንደሌለው ይቆጥራል። እናንተ የምትፈልጉት አልጎሪዝሙ ትክክለኛውን ተመልካች እንዲያገኝላችሁ ነው። ይሄም ደግሞ እናንተ ለምትሰሩት ስራ ፍላጎቱ ላለው ሰው። ሶስተኛው አብዛኛው ሰው ዩቲዩብ ሲጀምር የሚሰራው ትልቅ ስህተት ሰብስክራይበር ወይም ቪው በገንዘብ መግዛት ነው። ይሄ ራሳችሁን ለመጉዳት የምታደርጉት ትልቅ ስህተት ነው። እስኪ እንዲያስቡት። ይሄ ማለት እኮ ጂም ቤት ሄዶ ከመስራት ይልቅ የዋንጫ ሽልማት ገዝቶ ቤት መደርደሪያ ላይ እንደማስቀመጥ ማለት ነው። ስታዩት መደርደሪያው ላይ ያምራል፣ ለጤናችሁ ግን ምንም አይፈይድም። ስለዚህ እንደዚህ አይነት ስህተት በመጀመሪያ ቪዲዮአችሁ ላይ መስራት ከጀመራችሁ ቻናላችሁ ገና ማደግ ሳይጀምር ይሞታል ማለት ነው። አራተኛው በመጀመሪያዎቹ 48 ሰዓታት ቪዲዮአችሁ ቪው ስለሌለው ብቻ በፍጹም አታጥፉት። ይሄንን በቀላሉ ላስረዳችሁ። ዩቲዩብ የረጅም ርቀት ሩጫ ነው እና ምን አለ መሰላችሁ ዘ ስሎ በርን የሚባል ነገር አለ። እኔም ሆንኩ ሌሎች የምናውቃቸው ትልልቅ ሰዎች ለ6 ወራት 100 ቪው ብቻ የነበራቸው ቪዲዮዎች ነበሩን። ከዛ ግን አልጎሪዝሙ ድንገት ትክክለኛ ሰው ሲያገኝ የቪዲዮ እይታ በከፍተኛ ሁኔታ ያድጋል። አምስተኛው አእምሯችሁን መጥፎ አስተያየት ወይም ኮሜንት የሚሰጡ ሰዎች ላይ አታባክኑ። ይህ የፈጠራ ስሜታችሁን ይገለዋል። ይልቅ በዩቲዩብ ስቱዲዮ ውስጥ ያሉትን የኮሚኒቲ ሞዴሬሽን ሴቲንግ ውስጥ ገብታችሁ በቪዲዮአችሁ ላይ መሰጠት የሌለባቸውን ኮሜንቶች ብሎክ አድርጓቸው። ይሄ የዩቲዩብ ሲስተም እናንተን እንዲጠብቃችሁ ያደርጋል። ስለዚህ እናንተ ደግሞ በቀጣይ ቪዲዮዎቻችሁ ላይ ትኩረት ታደርጋላችሁ። ስድስተኛው ምርጡ የአፕሎድ ሰዓት የትኛው ነው ብላችሁ አትጨነቁ። መጥፎ ቪዲዮን ቫይራል የሚያደርግ ድብቅ ሰዓት የለም። እንደምታውቁት ዩቲዩብ ላይ አሪፉ ነገር የትኛውም የዓለም ክፍል ላይ ሆናችሁ ቪዲዮአችሁን አፕሎድ ብታደርጉ ቪዲዮአችሁ ለሚመለከተው ኦዲየንስ ነው የሚደርሰው። ስለዚህ ዓለም አቀፍ ተመልካች እስካላችሁ ድረስ አንዱ ጋር ቀን ሲሆን አንዱ ጋር ሌሊት ነው እና በሰዓቱ ላይ ሳይሆን በስራችሁ ጥራትና ኮንሲስተንሲ ላይ ትኩረት አድርጉ። ሰባተኛው ቪዲዮን እንደጫናችሁት ወዲያው ፐብሊክ አታድርጉት። ለዚህም ቴክኒካዊ ምክንያት አለ። ይሄም ፕሮሰሲንግ ነው። ቪዲዮአችሁን መጀመሪያ ላይ ስትጭኑት አልጎሪዝሙ ቪዲዮአችሁን ፕሮሰስ እስከሚያደርግ ድረስ በዝቅተኛ ኳሊቲ ነው የሚያስቀምጠው። ወዲያው ቪዲዮአችሁን ለኦዲየንሶቻችሁ ካሳያችሁት ተመልካቾቻችሁ ቪዲዮን የሚመለከቱት በዝቅተኛ ኳሊቲ ወይም ደብዝዞ ነው። ስለዚህ ሁልጊዜ አንሊስት አድርጋችሁ አፕሎድ አድርጉት። ከዚያም ለ2 ወይም ለ3 ሰዓት ተውት። ይሄ ማለት ደግሞ የቪዲዮአችሁ ኳሊቲ 4K እስኪደርስ ማለት ነው። ስምንተኛው ዩቲዩብ ላይ ያለውን ኮሚኒቲ ታብን መጠቀም አትዘንጉ። ይሄ ትልቅ አቅም ያለው ቦታ ነው። ቪዲዮአችሁን ፐብሊክ ካደረጋችሁ በኋላ ታምኔል እና ሊንኩን በመያዝ ፖስት አድርጉት። ይህም የቪዲዮአችሁ ኖቲፊኬሽን ያላዩ ሰዎች ካሉ ቪዲዮአችሁ እንዲደርሳቸው ያግዛችኋል ማለት ነው። ዘጠነኛው በየ3 ሰዓቱ የቪዲዮን ታይትልና ታምኔል መቀያየር። እንደዚህ አይነት ነገሮችን ማድረጋችሁ ጥሩ ሆኖ ሳለ ግን ቪዲዮ በመጀመሪያው ሰዓት ቪው አላመጣም ብላችሁ የቪዲዮአችሁን ታይትልና ታምኔል መቀያየር የለባችሁም። የዩቲዩብ አልጎሪዝም ቪዲዮአችሁን በደንብ እንዲረዳውና ትክክለኛውን ኦዲየንስ እንዲያገኝላችሁ ጊዜ ስጡት። ከ24 ሰዓት በኋላ ውጤቱ ካልታየ ያኔ መቀየር ትችላላችሁ። እና በመጨረሻም 10ኛው መስራት የሌለባችሁ ስህተት በመጀመሪያዎቹ 48 ሰዓታት ማለትም 2 ቀናት የዩቲዩብ ስቱዲዮ አናሊቲክስ ውስጥ ተዘፍቆ መቅረት። ይሄ ለኮንተንት ክሬተሮች ትልቁ ፕሮዳክቲቪቲ ገዳይ ነው። በዩቲዩብ ላይ ውጤታማ እንዳይሆኑ የሚያደርግ ነው። በየ10 ደቂቃው ቪው ማየት ሲጨምር ደስ ይላል፣ ሲቀንስ ደግሞ ያስጨንቃል። ሁለቱም ግን ለቀጣይ ስራቸው አይረዱም። እኔ ቪዲዮ አፕሎድ አድርጌ ከጨረስኩኝ በኋላ የምከተለው አንድ ህግ አለኝ። ፖስት ዘንድ ጎስት። ቪዲዮ ላይቭ ከሆነ በኋላ ኮምፒውተራችሁ ዝጉት፣ ወጣ ብላችሁ ተንሸራሸሩ፣ መጽሐፍ አንብቡ፣ ከሰዎች ጋር አሳልፉ። የእናንተ ስራ ኮንቴንት መስራት እንጂ መቆጣጠር አይደለም። ስለዚህ ዳታውን ከ3 ቀን በኋላ እዩት። ያኔ ነው ትክክለኛ መረጃ የምታገኙት። እንግዲህ ለማጠቃለል የዩቲዩብ ቻናላችሁን እንደ አትክልት ቦታ እዩት፣ እንደ ማይክሮዌቭ አታስቡት።
ዘሩን ትዘራላችሁ፣ ውሃ ታጠጣላችሁ፣ ከዚያ ደግሞ እስኪያድግ ትጠብቃላችሁ። እና ዛሬ ያወራናቸው አብዛኞቹ ስህተቶች በሙሉ ከቴክስት ማጣት የሚመጡ ናቸው። ቪዲዮን በራሱ ጊዜ መተው የሚለውን ጥበብ ከተማራችሁ ከ90% በላይ ኮንቴንት ክሬተሮች ትቀድማላችሁ። እና ግባችን ቪው ማግኘት ብቻ ሳይሆን ሳይሰለችንና በርናውት ሳናደርግ እውቀታችንን ለሰው የምናካፍልበት ዘላቂ ሲስተም መገንባት ነው። በመጨረሻም ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁት አሁን የዩቲዩብ አልጎሪዝም እንዴት እየተቀየረ እንደሆነ ሊያሳስባችሁ ይችላል። ምክንያቱም ሰሞኑን ብዙ ነገር ተቀይረዋል። በትክክል ይሄንኑ የሚያስረዳ ቪዲዮ ሰርቻለሁ። እዚህ ጋር ገብታችሁ ማየት ትችላላችሁ። እስከዚህ ቪዲዮ መጨረሻ ድረስ አብራችሁ ለመጣችሁ አመሰግናለሁ። በቀጣይ ቪዲዮ እንገናኝ።